ገባና አውጣው በርነሌ እንደተለመደው ሆም አዌ ሁሌ ነው የምሰጠው። በርነሌ ሁሌ እንደተለመደው ማለት ግን ያው በርነሌ ነው ብለህ አታጣጥለውም። ፕሪሚየር ሊግ ነው። ፕሪሚየር ሊግ ላይ ሁሉም ቀላል አይደለም እና በሜዳው ሄደን ዛሬ ወደ ሁለተኛ ተመለስማ። ሁለት ሰተን ወደ ሁለተኛ ተመልሰናል እና ሲቲ ዛሬ ማሸነፍ አለብህ ግዴታ ነው። ካላሸነፍክ ቦታውን ልረከብ ነው ማለት እና ሚኮ ስፐርስ የተሰጣ ቻሌንጅ አለ እዚህ ጋር ዋሊያ ቢት ቻሌንጅ ሰጥቷታልና እየገባችሁ አካውንቱን ፎሎ አድርጉለት። ገባችኋል? ያሉትም 11 ናቸው ምናምን እየተባለ ነው። እነሱም ኤአይ ነው እየተባለ ነው። ያው ቲክቶክ ደግሞ እንደምታውቁት ኤአይ ምናምን አያበረታታምና እኛ ነን ያለናት። እየገባችሁ አካውንቷን የዋሊያን አካውንት ከስር ማስቀምጥላችሁ እየገባችሁ ፎሎ አድርጉላት ማለት እና ዛሬ ዴላፕ ወደ አቋም በስርዓት የማትመለስ ከሆነ ማርክ ጉይ ያለው እያለ ነው። የ9 ቁጥር ቦታችሁን ለኔ ጣሉ እያለ ነው እና ምን ትላለህ? ወደ ቦታ እንደምትመለስ ተስፋ ፔድሮ ኔታ ዛሬ ምን አይነት ጎል ነው ያገባው? እንዴት ነው ከየት በሩ ነው የመጣው ማለት ከየት በሩ ጄሚ ጊተንስ አሲስት ምን አይነት ክሮስ ነበረ? ከየት በሩ ነው የመጣው? ጀለስ ከየት በሩ ማን ትችላለህ? ማርክ ጉይ ዛሬ የሚገርም ቅነሳ ማለት ነው። ኳሱን ድሪብል አድርጎ ቦክስ ውስጥ የገባበት መንገድ ሲገርመኝ ምን አይነት ቅነሳ አድርጎ ኤንዞ ፈርናንዴዝ ቅርቅር አደረገለት። በቃ ተገላገለ። ሁለተኛ ጎል ሲገባ ረጋሉ ማለት ነው። በርንሌዎች በቃ አንቺ እንደተለመደው ተሰጥቶናል ብለው ፊታቸውን አዞሩ ማለት ነው እና ወደ ሁለተኛ መተናል። ሲቲ ታሸንፋለህ? አዎ ታሸንፋለህ ብዬ ነው ማስመው። ኒውካስትልን አይከብድም። ለጊዜውም ቢሆን ሁለተኛ ላይ ተመልሰናል። አርሲዬ እንዳልኩት እየመጣን ነው። ስለ ፓልመር የሰራሁትን ቪዲዮ አጥፍቶብኛል ቅድም እና ይሄን ቪዲዮ ኮፒ ሊንክና ሪፖስት አድርጉልኝ። ያለ ፓልመርና ያለ ካይሴዶም እንችላለን። ቀጣይ ባርሳ ትዘጋጃለህ ማለት ትዘጋጃለህ። ፒስ አውት ቼልሲ ያሸንፋል። እንግዲህ ዛሬ ቁጭ ብዬ ነው ያየሁት ጨዋታውን ቪዲዮ ስለምሰራ ለመገምገምም እንዲመቸኝ ብዬ። በጣም የሚገርመኝ እኔ ምን እንደሆነ ታውቃላችሁ? አንድ ቡድን እንዴት ነው ፕሪሚየር ሊግ ላይ 1-0 እየመራ ገና ከአርሊ በቃ ሰዓት መፍጀት የሚጀምረው እና አሰልጣኞቹ ራሱ እንዴት እንደሚፈቅዱላቸው ነው ያላቅም። ቼልሲ ወደፊት ክፍት ሆኖለት በርንሊ ፕረስ እያደረጓቸው ሲጫወቱ በቃ ለማግባት ፈቃደኛ ሁላ ነበሩ። ሞር ፖዚሽን ላይ እና ኳስ መያዝ ላይ ነበር ያተኮሩት። ኤኒዌይ ግን ማርክ ጉዩ የሚባለው ልጃቸው በጣም ይችላል። ግጥ ብሎ ነው ተከላካዩን አልፎት ሳይንገበገብ ለኤንዞ ፈርናንዴዝ የሰጠው። እነ ካይሴዶንም አሳርፎ ነበረ። ያው ለባርሳ ጨዋታ ኔቶም ይችላል። አሪፍ ጨዋታ ተጫውቷል። ዴላፕ በስመ አብ ዴላፕ በጣም ፓሲንግ ይቀሯል። የምር እኔ ራሱ ብሄድን ከሱ በላይ ፓስ ማድረግ የምችል ይመስለኛል። የቼልሲ ደጋፊዎች ታውቃላችሁ ምን አይነት ኳስ ሲያቀብል ትክክል እንዳልሆነና ማቀበል ያለበት ቦታ ላይ እንዳላቀበለ። ኤኒዌይ አሪፍ ዊን ነው። ሁለተኛ ተቀምጠዋል በ23 ነጥብ። እኛ አቻ ብንወጣ ራሱ የምንበልጣቸው ነው። ጭራሽ ጀመር ከቼልሲ ጋር እኛ ለምን አነሱት? ለማንኛውም ቤቲንግ ቀማሪ ሆነ ይህንን ቻናል ካልተቀላቀልክ መብላት አትፈልግም ማለት ነው። ከፈለክ ግን ናሆም ፕሪዲክሽንስ ብለህ ጆይን በል። ፒስ። ለዚህ ነው ሁሉም ቲም በቼልሲ ለመሸነፍ ተራውን ነው የሚጠብቀው የምንለው። አባቴ ባርሳም ይመጣል ይለጠፋል፣ አርሰናልም ይሰጠዋል ያራዳ ልጅ። ሁለተኛ ላይ ተቀምጠናል፣ መተናል፣ ተጠግተናል ነው የምልህ። አልገባህም አንተ? ካይሴዶ ወጣ ስትል ደግሞ ለአንድሬ ሳንቶስ እንደዚህ እንቃርግቶ እንደሚይዝ አሳይቶናል። ፔድሮ ኔቶ ነፃነት ከተሰጠው ምን አይነት ድንቅ ተጫዋች እንደሆነ አሳይቶናል ዛሬ። የቀሩትን ጨዋታዎች ደግሞ እናንተ ስኮር ቤት ላይ ግቡ። ሁለት ጨዋታ ቢወጣባችሁ ካሽባክ ካለ ዴሊ ዊዝድሮ 50 ሺህ ብር ድረስ ይቻላል። እንዲሁም ደግሞ የተለያዩ ካሲኖ ቦነሶች አሉት። ቼላው ይችላል፣ ወደፊት ነው። አረ ወገን ይሄ ቡድን እጁን በጆሮ እያያዘ እንዲህ እየደፈነ አልሰማችሁም እያለ ከቻሳ እያለ ነው ጀሞ። ከቻሳ ሰከንድ ላይ ደቃለለማ ሰከንድ ላይ ተቀመጠለ። በቀናን ነበር እንደ ተጫወቱት። ዛሬ ደግሞ እንዴ ለዛው በምሳ ሰዓት እንዴ በጠራራ ፀሐይ እኮ አይመቻቸውም ብዬ በቃ ቁጭ ብዬ እየቋጠርኩ ነበር። አልሆነም። ቼልሲ ፋንስ የቀናን ይሁን። ለማንኛውም ጀማው 2-0 ቼልሲው አሸንፏል። በነገራችን ላይ ናና ቤት ላይ ከመጀመሪያ አንስታችሁ እስከ 10ኛ ለምታረጉት እያንዳንዱ ዲፖዚት ማለት ነው 350 ብር ቦነስ እየሰጠ ይገኛል። ገብታችሁ ቼክ አድርጉት። ናና ቤት ይለያል ጀማው። ለማንኛውም ወደ ጨዋታው ሳቀናላችሁ ቼልሲ ማለት ነው ዛሬ 2-0 በሆነ ውጤት እንግዲህ አሸንፏል ጨዋታውን። ኔቶና ፈርናንዴዝ እንግዲህ የጎሉ ባለቤት ናቸው ጀማው። ለማንኛውም ሃንግማን እየመጣ ነው ጀማው። ይምጣ። ለማንኛውም ከኛ ጋር ግን አትለካኪም፣ ታውቂያለሽ። እንዳትጠጊም፣ ርቀትሽን ጠብቂ እዛው። እንዲሁም ሃንገኛ ነሽ፣ ኳላ ስቶኛ አትመችኝም። እኔ አይመችኝ። ቼልሲ ደጋፊ ራሱ ኳላው ኳስ ነው ተሳቀቃለሁ። ግልጹ ነው የምነግርህ አይደለ? በቃ ርቀትን ጠብቅ። ነገ ዶሯን የግድ መክለብ አለብን ጀማው፣ የግድ ማለት ነው። እንገልባትና
እንተኮሳለን። እንዳታስቡ ጀሞ ይመቻችሁ። ቼልሲ ፋንስ ኮንግራ 2-0 አሸንፋችኋል። ይመቻችሁ። ፒስ። ቼላው ከሜዳው ውጪ ሄዶ በርንሌን በቀን ተጫውቶ 2-0 ማሸነፍ ችሏል። ገና ለገና ባርሳ መጣ ተብሎ የሁላ ዛቻና ማስፈራሪያ ልክ አይመስለኝም። ቼላው ወንድ ከሆንሽ አርሰናል ሊበላ ያለውን ዋንጫ አስጢልን እስኪ ለአደራ መበቂ ከሆነ አለዛ ይሄ ምንም ጥቅም የሌለው ነገር ኤለበስ ብቻ ዋናው ቼላው ማሸነፉ ነው። ጋርናቹም እንግዲህ አልተሰለፈም፣ ጎልም አላገባም ማለት ነው። ገባረ ጎበዜ ቼልሲ ቀልድ አቁሞ ቁም ነገር ጀምሮላል ማለት ነው። 3ኛ ጨዋታ ፕሪሚየር ሊግ ላይ ክሊንሽት ማለት ነው እያስጠበቀን የወጣው ቼልሲ መከላከሉ ነበር እንደ ችግር የሚነሳው። አሁን ግን በክሊንሽት እየወጣል ነው። ይሄ ደግሞ የሆነ ነገር እንድንጠረጥር ያደርገናል ማለት ነው። ቅያሩን ተመልክታል። ፔድሮ ወጣ፣ የአሲስት ምናምን ጎል። የሚገርም ቡድን እየሆነ ነው ቼልሲ ማለት እያስፈራን ነው። ያራዳ ልጆች ለጊዜውም ቢሆን ሌሎቹ እስኪጫወቱ ድረስ 2ኛ ላይ መጥቶ ዱቅ ብሎላል። ቀጣይ ተረኛ ተዘጋጅ እያለ ነው። የለንደኑ አቀበጥ ተዘጋጅ